እንዳልኳችሁ ነገም ከነጎደም እሰድባታለሁ፣ እመታታለሁ፣ እቆጣታለሁ፣ እየፈለኩትን እላታለሁ። ቢኮዝ ልጄ 9 ወር አርግዤ ብቻዬን አራስ ቤት ሲከፋኝ ትራሴን ነክሼ ስፌቴ ሳይደርቅ ልጅ ማጠብ ምን ማለት እንደሆነ ሳላቅ የሚያጥብልኝ ሰው አጥቼ ተንበርክኬ አጥቢያት ብድግስን መነሳት አቅቶኝ ተደፍቼ ያለቀስኩበትን ጊዜ አስባለሁ። ስለዚህ እናንተ ስለኔ ልጅ ምንም ብታወሩ ምንም ብትናገሩ መብትም አልሰጣችሁ፣ ተናድጄም አልሰማችሁ። እኔ ልጄን ጡት ለማጥባት እኮ ቀና ማለት አቅቶኝ የሚያነሳኝ አጥቼ የነበርኩኝ እናት ነኝ፣ ልጅ ነበርኩኝ። አንቺ እናትሽ ልትሆን ትችላለች። ስደት ላይ እንደምትኖሩ አይነት አራስነት እኔም በሀገሬ ላይ ያሳለፍኩ ልጅ ነኝ። ስለዚህም እንዴት አባታችሁ ነው ስለኔ ልጅ ግማታም ውሻ አህያ ግማታም ደደብዬ ብላት አንቺ ስለኔ ልጅ የምትነግሪኝ? አንቺ ሪሊ የምርሽን ነው? በኮመንት እንደማውራት መሰለሽ እንዴ እናትነት? ልጅሽን ጥለሽ ወጥቶ እንደመሄድ መሰለሽ እንዴ እናትነት? እናትነትን አንድ ልጅ ብትሆን አይደለም የመጀመሪያ ልጄ ኬኳ፣ የመጀመሪያ ልጄ ኬኳ እንዳይን ብሌን የምሳሳላት እምንሰፈሰፍላት ልጅ አይደለችም። ከዚህ በኋላ አምላክ ብሎ ከዛ በላይ ልጅ ቢሰጠኝ ራሱ መምታት ካለብኝ መትቼ፣ መቅጣት ካለብኝ ቀጥቼ፣ መስደብ ካለብኝ ሰድቤ ነው የማሳድገው። ስለዚህ እኔ ስለማሳድጋት ልጅ ሰደበቻት፣ መድኃኒዓለም አዋረዳት፣ ጌታ አዋረዳት ብላችሁ ደረታችሁን ስትሰቁ ስታዩ ታሳዝኑኛላችሁ። ዛሬ ላይ እኮ ኬኳ ደርሳ እኮ ነው እየሰደብኳት ያለሁት። እናንተ ዛሬ እኮ ትልቅ ልጁን እኮ ነው የምናገራት። ትናንት እኮ አራስ ቤት ተኝቼ እኮ ብዙ የማይነገሩ ነገሮችን ያሳለፍኩኝ እናት ነኝ። የምርሽ ነው። በራሴ ሳዝን ሳለቅስ ሕፃን ልጅ ገና ደም የሆነች ልጅ እኮ አልሰድባትም ነበር አይደለ? ራሴ ነበር የምረግመው። ዛሬ ላይ መናገር ሰምታ ጆሮዋ መስማት ጀምሮ ሂጂ ውሻ ሂጂ ገዛ አርፈሽ ተቀመጪ። ዩቱብ ቁጭ ብዬ በሰራ እኮ ለልጄ ነው፣ ለልጄ እኮ ነው። ለኔ መሰለሽ? ያንን እኮ ነው እናንተ አሁን በዚህ ደረጃ ስለ እናትነት የምታወሩ ሴቶች እናቶች ያን ኬኳን ሰደበቻት ብላችሁ ስታወሩ፣ ኬኳን ተናገረች ብላችሁ ስትናገሩ፣ ታርጌታችሁና ፕላናችሁ ስታወሩ ባይዘው እነገር ዳሚትን አይደለም። እኔ እነገር ዳሚት ቢያወሩ ቢናገሩ እነሱን አይደለም አላችሁ። ግን በጣም ታዝብ ያዩዋችሁ ሰዎች አላችሁ። እሷ ልጇን አብዩዝድ እያደረገች ስለሆነ ተባብረን ሪፖርት እናድርጋት። እውነት ለኬኳ አዝናችሁ ነው? እየነገርኳችሁ እኔ ልጄን የማሳድገው በይቱ ነው ብዬ ደረቴ ነፍቼ እየነገርኳችሁ፣ እናንተ ግን ኬኳን ሰደበች ብላችሁ ተሰብስባችሁ ቁጭ ብላችሁ እያወራችሁ የኬኳን ጉሮሮ ለመዝጋት የምትፈልጉ ሰዎች ናችሁ። አዝናችሁ ነው ታዲያ? አዝናችሁ ነው? የምር ኬኳ አሳዝናችሁ ነው? እውነት ሰውኛ ስሜት ኬኳን መናገሬ ኬኳን መቆጣቴ የምር ልባችሁ ተነክቶ ነው? አይደለም። እንደዛ ብላችሁ እኮ እንዝጋው እናዘጋባት ብላችሁ እኮ እያወራችሁ አልነበረ እንዴ? ታዲያ ክፉ እኔ ነኝ? ጨካኝ እኔ ነኝ? እናንተ ናችሁ እኮ ጨካኝ። እናንተ ስላላችሁ አይደለም፣ እግዚአብሔር ስላለ ግን ሁሉም ይሆናል። እግዚአብሔር ስለፈቀደ ሁሉም ነገር ይሆናል። እናንተ ብላችሁ በኔ ህይወት ላይ በኔ ኑሮ ላይ ስልጣን የላችሁ። እግዚአብሔርም መብት አይሰጣችሁ። ግን እንደው ግርም ስላላችሁኝ ነው። በነገራችን ላይ እንደው ግርም ብላችሁኝ አሁን አንዳንዴ የሚባል ነገር አለ እኮ ምናልባት አሜሪካ